ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናሌ ቤተሰቦች። ዛሬ በኢትዮጵያ የመንፈሳዊ ታሪክ ውስጥ የተለየ ቦታ ያላቸው የትንቢት ተናጋሪውን ሼህ ሁሴን ጅብሪ ስለ አሁኑ የፖለቲካ ሁኔታ ለውጥ፣ ስለ ፋኖ አንድነትና ስለ ብልጽግና የተናገሩትን ትንቢታዊ ግጥም ወደናን ለማድረስ እንወዳለን። ግጥሙም እንዲህ ሲል ይጀምራል። ሸዋ እባቡን ሳይዝ ሚስጥሩን በዝብዞ የወርሞ ጦር ገባ የሰውን ላብ ይዞ እባብ ልቡ አይገኝ መጣ መርዙን ይዞ ጦቢያ ላይ ተፋው ያገሩን ጅብ ሰዶ አብሮ የሚበላ አንጀትን በዝብዞ በከሚሴ በቃሉ ትግሬ ሲበረበር ኩታበር ገራዶ ትሆናለች ጠጠር ጎጃም ትጠፋለች ሳትውል ሳታድር ብዙ ሰው ይጠፋል ያውም ከባል አገር አስመራ ተዋክቶ ወልቃይት መርዙን ተፋ ጅሬና መቀሌ ይሆናል የከፋ እንቅልፍ እንዳይወስድ እርብ ሳይጠፋ ይመስላል ላየው ሰው ጫማ የተደፋ እርብ ስንቱ ጣለው ጠብቆ ወረፋ ጋይንት ንፋስ መውጫ ድራና ፎገራ እርብ ላይ ሞልቶ ሲዘፍን ሲያጎራ ነጋዴው ይጮሃል መቀሌና አስመራ ምን ይበጀው ይሆን የቀረው አማራ ሸዋ ደፈረሰ እህሉን ሳይዘራ መግዛቱን ይገዛል ያባ ጅፋር ዘር ወዲያውን ለጥቂት ቀን ይላል ፈንጨር ፈንጨር ወረሞን ጥላርጎ ሲያሳድድ ሲቀብር ቢያዝ ደግ ነበር አገሩ ሳይቀበር በቀር አገር አይረጋም አትጠራጠር ጦቢያ መሪዋን ይዘው ካልቀበሩ በረራ በሞላ ይታጠላል በሉ መቼም ላስተዋሉ ብዙ ነገሩ እነገሌ አልልም ብዙ ነው ሚስጥሩ በጫካ አካባቢ መች ቀረ ነገሩ ጦቢያ ስትደህይ ስትቀጥን እንደ ድር ወረሞ ከነገሰ ጉድ መጣ ባገር ህልቆ የዚያን ጊዜ ይለዋል ድንግርግር ገንዘቡን ተወርሶ አታክልቱም ሳይቀር እንኳን የተከለው የበረሃው ሳይቀር ጠብቀው ዘመኑን እስክትታይ በይፋ ጦቢያ ላይ ከገባ የባሪያ ቁራሽ ዲንን ያስፈራዋል እንዳይሆን ብላሺ የዘመኑ ወጣት ሊሆኑት ቁስቋሺ ስንቱ አደረጉት ደህይቶ እንዲሸሽ እንዳይጣቀሙ ሀብታምና አራሽ ምን መላ ይገኛል ጦር ቢያከማቹት አልገዛም ካለ ከወንዱ ከሴት አማራ ካልመከረ ይሆናል ወንፊት እባብ መርዙን ከተፋ ይመጣል ፍጅት ይህንን እየሰማ እንዳትገባ ሳት የትግሬ ሲገርመን ያማረው ጦርነት መቀሌን አየሁት አሮ በልቶት ትግሬ በገዛጁ በጫረው እሳት ስንቱ ሰው ይነዳል ውቅሮ አዲግራት እንኳን ያንበሳ ልጅ እባብ ሲዞረው ጀግና የሚወጣበት አገሩ የት ነው ስፍራውን ለይቼ እኔ ሳስታውቀው ጎጃም ጎንደር ወሎ ከሸዋው ወያኔ ይመስክር ሲዋጋ ያየው የወልይ ልጅ ወልይ የጀግና ልጅ ጀግና ነው እኛ እንኳን ባንቀምሰው በሌላው አየነው በልተው እየጠጡ ጅስማቸው ቀጭን ነው ወትሮም ደሃና ጎበዝ አካለ ቀጭን ነው ምሬ የማይወፍር ሐሳብ በስቶበት ነው ሸዋና ከሚሴ ፈይተህ አቃጥለህ በሳት ማምለጫ አታገኝ ሁሴ ፈረድኩት ግን ወሎ ያልቃል በራብ በጥማት ጦቢያ በሞላ በጦር ከተመራ ወቅታቸው ያበቃል ዘረኛ ባለተራ አገር ለአገር አይመቹ የሚሰሩት ስራ መንገድ እያሰፉ ሲያስጥሱ ዳንቃራ ጉዳቸው አያልቅ ቢወራ አስመራ በጥጋብ ሲዘል ሲደነፋ ልቡን ተናግሮ ገንዘቡን ሲያጠፋ የሰላም ከክርስቲያኑ ከሁሉም አይጠፋ ሁሉም ሊከፋበት በረሃ ሊያንቀላፋ ወቅቱ ዘንበል ሲል ያለቅሳል በይፋ በርበሬ ቢጋገር አይሆንም እንጀራ አዟሪው ማን ይሆን አፋሹ በተራ አብኪው ማን ይሆን የሚሰድጁን አማራው ግን አይፈራም ያውቀዋል ግዱን በልቶ ሰው ያስበላል እስኪገና ማን የታጠቀው ጎበዝ የበላይ ዘር ነው ጭፍጭፈዋል ዳግሚያ እንዳይለምደው ስልጣኑን እስኪያገኝ በግድ የተቀማው ይላል ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ ፋኖ የተናገሩት። ስላዳመጣችሁን እናመሰግናለን።